እንዴ ዲያስፖራው እንዴት ነህ? ደህና ነኝ። አገሩ እንዴት ነው? እንዴት አየኸው? ያሸገር ተለውጣለች፣ ቆንጆ ሆናለች በጣም። እኔ ግን ካናዳ መሄድ እፈልጋለሁ። በእናትህ ካናዳ እኮ ኑሮ ከባድ ነው። ዩኖ ስኖው ምናምን ይበዛል ምናምን። እኔ አሁን በዚህ ሰዓት ስዊች አፕ የሚያደርገኝ ዜግነት የሚቀይረኝ ሰው ባገኝ ራሱ የማደርገው ነገር ነው። እኮ እንቀያየራ። ታዲያ ለምን እንቀያየር? ነው አልገባህም? ስኖው ይበዛል። እይ እንደዚህ ስኖው እያድበለበልክ እየተፈናከት እያባበጥክ ምናምን ነው የምትኖረው። መቼስ ይሄን እያወቅህ እንቀያየር አትለኝም። ኧረ እልሃለሁ እንዴ በጣም ነው የሚያምረው ደግሞ ስኖው እኮ ደግሞ ያልገባህ ነገር ኦርጋኒክ ፉድ አታገኝም። እዛ ይኸውልህ ፒዛ፣ በርገር፣ ቺዝ ስቴክ ምናምን እየመዘዝክ ምናምን ነው የምትበላው እና ከባድ ነው። ምንድን ነው አሁን ከነገ የበላኸው አንተ? ሽሮ ነው የበላሁት እኔ። ስንቴ? 4 ሌክዠሪየስ ላይፍ እኮ ነው የኖርክ ያለው ታዲያ እኮ ሽሮ እንደ ቆንጆ ይሄን እኮ ነው እዛ የምንፈልገው ያጣነው ይሄን ነው። ይሄን እያወቅህ መቼስ እንቀየር አትለኝም። ኧረ እልሃለሁ እንዴ እልሃለሁ። ሌላ ያልገባህ ነገር ደግሞ ሬሲዝም፣ ካናዳ ላይ ሬሲዝም በጣም ይበዛል። ማን ነው ስም አሁን አንተ? እኔ ፍላጎት እዛ ጦጢት ነው ስም ዩ ኖ ሙዝ የያዘ ሰው ምናምን አያልፍም። እንደ እየሰጠ ምናምን ነው የምትኖረው። ዩ ኖ ይሄን እያወቅህ መቼስ እንቀየር አትለኝም። እልሃለሁ በእናትህ ውሰደኝ በእናትህ። ውይ ምንድን ነው ተቸግሯል እንዴ? በጣም ከየት የመጣ ነው ይሄ? በሊቢያ በምን የባህር ጨው እንዲህ እያቃጠለኝ እዛ ደርሼ ልቀይረ ነው ችግር እና መጀመሪያ አትናገርም እንዴ?